ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ይብዛልኝ ውድ ቤተሰቦቼ፣ እንዴት ናችሁልኝ? አላችሁ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን። ዛሬ የማሳያችሁ ፓንኬክ አሰራር ነው። ለሕፃናት ለአዋቂዎችም የሚሆን የቁርስ ፓንኬክ አሰራር ነው። ይህንን አብረን እንሰራለን እና በጣም ውድ ጓደኞቼ ፋሚሊ በጣም አመሰግናለሁ ስለምታደርጉልኝ፣ ስለምታበረታቱኝ እጅግ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት ቃል የለኝም እና እንደምታዩት ሁሉንም እንደዚህ አዘጋጅቻለሁኝ ማለት ነው። ዱቄት በትልቁ መስፈሪያ አንድ ዱቄት ሙሉ እንዲሁም ደግሞ ቤኪንግ ፓውደር እና ይሄ እንቁላል፣ ወተት፣ ይሄ ምንድነው ስኳር እንዳለ በዛ በትንሿ እንደዚህ መፍጫ አዘጋጅቻለሁ ማለት ነው። እያንዳንዱን እንደምታዩት እንቁላል እንዴት ናችሁ? እንዴት አላችሁ? ክበሩልኝ። የሰው መለወጥ፣ የሰው ልፋት፣ የሰውን መለወጥ የምትመኙ ሁሉ እግዚአብሔር የእውነት የልባችሁን መሻት ይስጣችሁ እና እንቁላሉንና ስኳሩን እንደዚህ በነገራችን ላይ ጉንፋን ይዞኝ ነው ድምፄ የተቀየረብኝ። በጣም ጉንፋን አስቸግሮኛል እና እንደዚህ አርገን አዋሃድ ነው ሁሉንም በአንድ ላይ ማለት ነው። አሁን ወደ መጋገሩ ማለት ነው እና እንደዚህ እንደ እንትናችሁ ከፈለጋችሁ አንዳንድ ሰፋ ሰፋ ያለ መጋገር ትችላላችሁ። ከፈለጋችሁ ደግሞ እንደዚህ ብነስ እያደረጋችሁ መጋገር ትችላላችሁ ማለት ነው። እንደዚህ እንግዲህ እንደምታዩት ያው ቪዲዮዬን አሁን እንደ ድሮ ረዘም እያረኩት አይደለም፣ አጫጭር ነው። ለምትሰጡኝ አስተያየት በእውነት በጣም አመሰግናለሁ። አሁንም አስተያየታችሁ አይለየኝ፣ ትክክለኛውን ነገር ንገሩኝ። ይኸው ጨርሰናል እላችኋለሁ። አንዱ ግን የምን አፍሪካ ነው የያዘው እንደምታዩት ካርታውን። የምን ካርታ? የኢትዮጵያ ካርታን ነው እንዴ? እና እስከ መጨረሻው ያየ ሰው እስከ መጨረሻው ይህንን ያየ አሁን እንደዚህ አድርጌ ስክሪንሾት አድርጎ የሚልክልኝ ሰው እስከ መጨረሻው አይቶታል ማለት ነው። እንግዲህ እና ያለን ማለት ነው። ሰምታችኋል። ባይ ባይ። ወዳችኋለሁ።